ህይወት እስከ ዛሬ ድቁስቁስቁስቁስ አድርጋ ያስተማረችኝ ብዙ ነገሮች አሉና ከዛ ነገር ላይ ተነስቼ ለእናንተ ይጠቅማሉ ብዬ የማስባቸውን ነገሮች እዚህ ቻናሌ ላይ ያጋራለሁኝ። እንዴት ናችሁ? ትዕግስት እባላለሁ። አዲስ ከሆናችሁ አዲስ የዩቲዩብ ቻናል ከፍቻለሁ። በፊት ዶክተር ነበርኩኝ። አሁን ትንሽ የግል ስራዎችን ነው የምሰራው እና ፋሚሊ እንሁን፣ እንጫወት፣ እናውጋ፣ እንማማር። ከእናንተ ብዙ የምማራቸው ነገሮች ያሉ ይመስለኛል። የሆነ ትምህርት አያልቅም አይደለ? ስፔሻሊ ላይፍ የምታስተምራችሁ ደግሞ ይበልጣል። ስትሪት ስማርት ይበልጣል ታውቃላችሁ፣ ከቦክስ ስማርት ይባላል። እና ሞር የምንማራቸው ነገሮች ይኖራሉ ከኤክስፒሪየንሳችን አንጻር። ወርክ ላይፍ ባላንስ የሚባል ነገር አለ አይደለ? የኔ ደግሞ ላይፍ ወርክ ባላንስ ነው። ጀስት ስራ ወደ ጎን አድርግ ያለው ለጊዜው እና ፎከስ የማደርገው ህይወቴ ላይ ነው ሞር ማለት ይቻላል። ልጆቼ ላይ ነው ሞር ፎከስ የማደርገው። ልጆቼን ከትምህርት ቤት ማምጣት፣ መውሰድ፣ ለነሱ ምግብ መስራት፣ ማሳደግ፣ ማስጠናት፣ ማስተማር ሜጀር ስራ እሱ ሆኗልና ለራሴም ጊዜ መስጠት እና ሞር ወደ እሱ ነው ፎከስ እያደረኩት ግን ያለሁት እና ፋሚሊ እንደምትሆኑ ተስፋ አደርጋለሁኝ። ሞር ፎከስ የማደርግበት ነገር ፐርሰናል ዲቨሎፕመንት ላይ ነው። ምክንያቱም ላይክ ፉልፊልድ መሆን አለብን። አንዳንዴ እናትነት ብቻ በቂ ይመስላችኋል አይደለ? ሰዎች እኔ እንደዛ ነው ብዬ አላስብም። እናትም የማንነታችን አካል ሊሆን ይችላል እናትነት፣ ግን እኛም አለን አይደለ? እነሱም እስከምንወልድ ባለው እድሜ ውስጥ ብዙ ዲስከቨር እናደርጋቸዋለን ብለን እንሆናቸዋለን ብለን የምናስባቸው ነገሮች አሉና እናት ስለሆነ እንጂ ዲስአፒር ያደረጉማ እነዛ ነገሮች የሆነ ፕራዮሪቲያቸው ሊቀንስ ይችላል ልጆቻችን አደግ እስከሚሉ እንጂ ሙሉ ለሙሉ ይጠፋሉ ብዬ አላስብም። እና እንዴት ፉልፊሊንግ እናድርገው። ብዙ እናቶች ስፔሻሊ ቤት የሚቀመጡ እናቶች እናትነት ሲያማድራቸው አያለሁኝ እና የሆነ ቦሪንግ ይሆናል፣ መንዳይን ይሆናል፣ ተደጋጋሚ ነው አይደለ? ከልጆች ጋር ስትሉ የምታሳልፉት ነገር ከሱ ሳቲስፋክሽን ማግኘት ይከብዳቸዋል ብዙ እናቶች። እና እንዴት ሳቲስፋይድ እንሁን በህይወታችን እሱ እንዳለ ሆኖ የሚለውንም ነገር ቀስ እያለን እናያለን። ሌላ ደግሞ በቃ ስለ ላይፍ፣ ስለ ሪሌሽንሽፕ፣ ስለ ፍሬንድሽፕ፣ ስለ ራሳችን ስፔሻሊ ስለ ራሳችን እንዴት ደስተኛ ማድረግ እንችላለን፣ የተሰጠንን ፖቴንሻል ሙሉ ለሙሉ እንዴት መጠቀም እንችላለን፣ ምን እናርግ፣ ደስታ ምንድን ነው፣ እንዴት ነው ደስታን ዲስከቨር ማድረግ የምንችለው፣ አተነብል ነው ወይ ለሁሉም ሰው፣ ጀነሬሽናል ትራውማ አለብን ወይ፣ እሱን እንዴት እንቅረፈው፣ ከፋሚሊ ጋር ያለን ሪሌሽንሽፕ እንዴት ነው፣ አር ዊ ሳቲስፋይድ ዊዝ ኢት። ብዙ ጥያቄዎች አሉ አይደለ ህይወታችን ላይ። እና ደግሞ ህይወታችንን ኤቭሪዴይ ላይፍ ላይ ራሱ እንዴት እናቅልለው፣ ጧት ስንነሳ ምን ብናደርግ ቀና ቀን ይኖረናል፣ ምን እናሻሽል፣ ፕሮካስኔት የምናደርግ የሆነ ለነገ የምንል አይነት ሰዎች ደግሞ ከሆንን እሱንስ እንዴት እናሻሽል፣ እያሰብነውን አይነት ህይወት ሳንሞት የሆነ ሳናረጅ ስፔሻሊ ሳናረጅ እንዴት አቴን እናድርገው። የሆነ ሁሌም ጓደኞቼ እንደምሳልጨታቸዋል አባባሌ፣ ወይ ዛሬ ወይ ነገ ልንሞት እንችላለን አይደለ? ወይስ ከ80 ዓመት ልንኖር እንችላለን እድለኛ ከሆንንና ነገ ኦር የሆነ አሁን ብንሞት ምንድነው ማተር የሚያረገው? ስለምንድን ነው የምናስበው? ይሄንን ያረኩትም ብለን የምናስበውን ነገር እያረግነው ነው ወይ እየኖርን ያለ ነው? ወይስ ከ80 ዓመት ብንኖር ደግሞ ዛሬ ማድረግ እየተጠበቀብን ያላረግ ነው እንዲህ ባረኩት ኖሮ ብሎ የሚቆጨን ነገር አለ ወይ? ፌል ልናረግበት እንችላለን ሞክረ ነው፣ ግን does it even matter? 80 ዓመት ሆናችሁ ዞር ብላችሁ ስታዩት 30 ዓመት ላይ ይሄንን አርጌ ፌል አረኩኝ እኮ ምናምን ብላችሁ አትቆጭም አይደለ? ይሄን ባረኩት ኖሮ ነው ብለን የምናስበው ብዙ ጊዜና እንደሱ እንዳንል ለህይወታችን የሚጠቅሙ ነገሮችን ሼር እናረጋለን። ስለፈለጋችሁት ነገር እናረጋለን። የፈለጋችሁትን ነገር ልጠይቁኝ ትችላላችሁ ኮመንት ሴክሽን ላይ። አይ ኖ ኢትስ ኒው ቻናል ብዙ ምንም ፎሎወር ኦልሞስት 7 ፎሎወር ነው መሰለኝ ያለኝ፣ ግን የሆነ አም ኮሚትድ ቱ ዚስ ይሄን ነገር ማድረግ እፈልጋለሁኝ። ሲጀመር ክሪኤቲቭ አውትሌትም ነው። አንዳንዴ የሆነ ነገር መስራት አለብን ከኖርማሉ ከመንዴን አክቲቪቲያችን ውጪ፣ ከኮንፈርት ዞናችንም ውጪ የሆነ ነገር መስራት ጥሩ ነው ለአይምሯችን። አሁን እኔ ሰው ፊት መቅረብ እንደዚህ በአደባባይ የሆነ ኮንፈርት የሚሰጠኝ ሰው አይደለም። ይሄ ከኮንፊደንስ አንጻር ምናምን ሳይሆን ኢንትሮቨርትድ አይነት ሰው ነኝ። የሰላም ደስታ የማገኘው ይሄ ብቻዬን ከማረጋቸው አይነት ነገሮች ነው እንጂ ይሄ ብዙም ሶሻብል አይደለሁኝም። በጣም ከጓደኞቼ ጋር በጣም እንትን ልሆን እችላለሁ፣ ሶሻብል ልሆን እችላለሁ፣ ግን ከማላውቀው ሰው ጋር ግን ትንሽ ሪዘርቭድ ነኝና ይሄን በአደባባይ ይሄን ያህል
በዩቲዩብ ምናምን እቀርባለሁ ብዬ አስቤ አላቅም፣ ግን ክሪኤቲቭ ነኝ እና የሆነ አትሌት ፈልጋለሁ። ብዙ ጊዜ እሱ ነው ደስታ የሚሰጠኝ እና ይሄን ያህል አርት ምናምን ድራማ አይደለም የምሰራው። በእርግጥ የግድ እንደዛ መሆን የለበትም ክሪኤቲቭ ለመሆን እና ይህንን ነገር ልሰራ አስቤ ያለሁኝ። እንግዲህ አም ፑቲንግ ማይሰልፍ አውት ዴር። እንደማይቆጨኝ ተስፋ አደርጋለሁ። ግን የሚቆጨው እንደነገርኳችሁ ያልሞከርነው ነው እንጂ የሞከርነው ነገር አይደለማ። ብዙ ጊዜ ቁም ነገሮች እንደማይታዩ አውቃለሁኝ፣ ግን የሆነ ነገር ታገኙበታላችሁ ብዬ አስባለሁኝ ከዚህ እና ሌትስ ቢ ፍሬንድስ፣ ሌትስ ሃንግ፣ ሌትስ ቢ ፍሬንድስ፣ ጓደኛሞች እንሁን፣ እንጫወት፣ እናውጋ። የተለያዩ ነገሮችን ልትማሩበት ትችላላችሁ። ጀስት የሆነ ስራ እየሰራችሁ ራሱ ብታዩት ትንሽ ይሄ ነገር ብላችሁ እንድታስቡ የሚያደርግ ቻናል ነው ለመክፈት ያሰብኩትኝ። ስለ ልጆች አስተዳደግም ከፈለጋችሁ እናወራለን። ወጣቶችም ከሆናችሁ ደግሞ እንዴት መንገዳችንን እናገኝ፣ ላይፍ ፐርፐዛችንን እንዴት እናገኝ፣ ፐርፐዝ ራሱ ምንድን ነው፣ የሆነ ብዙ ነገሮችን እናያለን። ሀሳቤ ብዙ ነው እና አጠለኙ ቃላቶች አጠሩኝ። በዚህ ለመጠቅለል ሶሻል ነገሮችም ከሚከሰቱ ነገሮች ሶሻል ሚዲያ ላይ ካሉትም ነገሮች ተነስተን እንደ ሶሻል ኮሜንተሪ አድርገን ይሄ ቪዲዮ ኤሴ ነገሮች የሉም፣ እንደሱ ሰርተን ግን ጠቅለል አድርገን ደግሞ ወደኛ ላይፍ እንዴት አምጥተን እንየው የሚለውን ነገር ለማየት አስባለሁ። ታውቃላችሁ በጣም ሶሻል ሚዲያ የምትጠቀሙ ከሆነ ድንዝ ነው አይደለም አይምሯችን የሚለው። ስፔሻሊ ቲክቶክ የዶፓሚን ፊክስ የሚባል ነገር አለ አይደለም። ወዲያው ደስታ ባናቱ ይሆንና ረዥም ነገር ለማየት ራሱ አይምሯችን ይሰለቸዋል አይደለ? እሱን ግን የግድ ሰብረን መውጣት አለብን እና ረዥም ነገሮችን ማየት አለብን። በጣም አንባቢ መባል አይነት ሰው ነኝ። አባቴ ደራሲ ነበር ለነገሩ እና ሞር ኦፍ ይሄ ከልብ ወለድ በተሻለ ሪል ላይፍ የሆኑ ነገሮችን ሪል ላይፍ ለማለት ይከብዳል። ልብ ወለዶችን እያጣጣልኩ ሳይሆን በጣም ሪስፔክት አለኝ እንደዚህ አይነት መፍጠር ለሚችሉ ሰዎች። ግን የሆነ ሳይኮሎጂካል ነገሮች፣ የፊሎዞፊካል ነገሮችን፣ ትንሽ ሰልፍ ዴቨሎፕመንት ነገሮችን ነው ማንበብ የሚያስደስተኝ። የሆነ ነገር ባገኝ ደስ ይለኛል ሳነብ የሆነ ነገሮችን ራሴን ቻሌንጅ እንዳረግ፣ ራሴን እንድጠይቅ፣ ከባህሪዎች አንጻር ተነስቼ እንደዚህ ሆንኩት ለካ እንደዚህ ስለሆነ እንዴ ብዬ ራሴን ኢቫሉዌት እንዳረግ የተሻለ ሰው እንድጥር ስለሚያደርጉኝ እንደሱ አይነት ነገሮችን ነው ማንበብም ወደውና ከነሱ ተነስተንም እንደ ቡክ ሪቪው አድርገን ከመጽሐፎቹ ተነስተን ወደ እኛ ላይፍ አምጥተን ደግሞ የተለያዩ ውይይቶችን እናደርጋለን። አንዳንዴ መጽሐፎችን ሪኮመንድ ማድረግ ይከብደኛል፣ ምክንያቱም የተለያየ ኤጅ ሬንጅ ውስጥ ያለ ሰውን አይደለ ዩቲዩብ ላይ ያለው ከወጣቶች ጀምሮ እስከ አዳልቶች ሊሆኑ ይችላሉ። እና መጽሐፎቹ እንደወረደን ስናያቸው ከነሱ ውጭ ነው አብዛኞቹ የሚጻፉት፣ ከነሱ ሪያሊቲ ከነሱ ሶሻል ኖርም ምናምን ጋር ተነስተው ነው የሚጻፉት። እና ወደኛ ዳይሬክትሊ ልታመጧቸው ስትጥሩ የሆነ የሚጎረብጡ ነገሮች አሏቸው። እና ጀስት አይዲያዎችን እየመዘዝን ሙሉ መጽሐፉንም ባይሆን የተለያዩ አይዲያዎችን እናያለን ብዬ አስባለሁኝ። እና ጆይን ሚ ጀስት አበረታቱ ነው የሚባለው። መቼም ዩቲዩብ እና ቲክቶክ ለማኛ ያደርጋል ብለዋል። እና ሰብስክራይብ፣ ላይክ፣ ኮሜንት፣ ማየት የምትፈልጉትን መስማት የምትፈልጉትንም ነገር አጋሩኝ። ማንም ሰው ላያየው ይችላል ይሄን ቪዲዮ። እንደውም በጣም ሊብሬቲንግ ፊሊንግ ነው ስጀምሩ ማንም አያየውም ብላችሁ ስታስቡ የፈለጋችሁትን ነገር ታወራላችሁ። እና እንደውም ቲክቶክ ላይ እና ሌላም አካውንት አለኝ እዚህ ላይ እና ትንሽ ሞር ፕሮፌሽናል አካውንቶች ናቸው። ዶክተር ነኝ ብያቸዋለሁ፣ ሜዲሲን ተምሬ ነበር እና ከዛ አንጻር ከሕክምና አንጻር ህይወታችንን የተሻሉ ነገሮች የተሻለ የሚያደርግ ጤናችንን እንጠብቅ የሚያደርጉ ኮንተንቶችን ነው እዛ ላይ የሚሰራው። እና ይሄ ደግሞ ትንሽ ለቀቅ ያለ ሞር ኢንፎርማል የሆነ ከህይወት የተነስቼ ከፐርሰናል ላይፍ የተነስቼ ሞር ኢንተረስትድ የሆንኩባቸውን ነገሮች የማጋራበት ቻናል ነው እና ትንሽ ለቀቅ ያለ ይመስለኛል። ትንሽ ራሴንም የምሆንበት ነው። መቼም ፉሊ የማታውቁት ሰው ፊት ራሳችሁን መሆን አሮንቴክ መሆን ይከብዳል ብዬ አስባለሁ። ግን ከራሴ ኤክስፔሪንስ ተነስቼ ነው የተለያዩ ነገሮችን የማጋራው። ይሄ ቪዲዮ እናንተ ፎር ዩ ፔጅ ላይ ከመጣ እንግዲህ ቤተሰብን አሚነስቲንግ ደስ የሚል ጊዜ እናሳልፋለን። የሆኑ ቶት ፕሮቮኪንግ ነገሮችን ታገኛላችሁ ብዬ አስባለሁ። የግድ መስማማት የለብንም። ሳይድ በመውሰድ አላምንም። ብላክ ኤንድ ዋይት ቲንኪንግ የሚባል አለ አይደለ? ነጭ ነው ጥቁር ነው ብሎ በቃ የራስን አስተሳሰብ ብቻ ይዞ በመቀጠል አላምንም። የተለያዩ አስተሳሰቦች ሊኖሩ ይችላሉ። ከተለያዩ ነገሮች አንዳንድ ነገር መውሰድ እንችላለን። የግድ በሁሉም ነገር መስማማት የለብንም። በእርግጥ እንደዚህ አይነት ሶሻል ሚዲያ ላይ የሆነ ሳይድ ብትይዙ ነው ሞር ፖፑላር የምትሆኑት አይደለ? አንዳንዶቹ እንደውም አስቦት አይመስለኝም። የሆነ ነገር ያወራሉ፣ ከዛ በኋላ
እንደዚህ አይነት ሰዎች ስለሚከተሏቸው የግድ ያችን ነገር ወደ ማውራቷ ይሄዳሉ መሰለኝ። እኔም እንደዚህ አይነት ነገር አጋጥሞኛል። ፕሮፌሽናል የሆነ አካውንት ስለነበር የነበረኝ ከጤና ውጪ ሳወራ ብዙ ቪው እንዳይኖረው ያደርጋል፣ ላይክ ሃይድ ያደርገዋል። አልጎሪዝሙም ግራ ነው የሚገባው ለነገሩና ቦክስ የሚሆን የሆነ ቦታ ላይ ብቻ መገኘት አለባቸው የሚል ፊሊንግ ይሰማቸዋል እና እሱ ፊሊንግ ብዙም ደስ አይልም። እና እኔ ደግሞ እንደዚ አይነት ሰው አይደለሁም። ብዙ ነገር ላይ ኢንተረስትድ ነኝ እና የተለያዩ ነገሮችን ማውራት እፈልጋለሁ። በተፈጥሮ ወይም የተለያዩ ነገሮችን ማወቅ ያስደስተኛል እና ስለ እነሱ ብዙ ነገር እናወራለን። ደስ እንደሚላቸው ተስፋ አለኝ። ፎሎ ሰብስክራይብ አድርጉ። ስንቴ ነው ሰብስክራይብ አድርጉ? ብዙ ጊዜ ነው ያልኩት አይደል? ኢትስ ጀስት ኢንፎርማል። ብዙም ስክሪፕትድ ነገር እያወራው ስላልሆነ ነው መሰለኝ ነገር ሀሳቤን የምደጋግመው። ግን ትሩሊ ፊልም ማድረገውን ነገር ልንገራችሁ ብዬ ነው፣ ያለ ስክሪፕት ያለ ምንም ነገር ማለት ነው። እና ፋሚሊ እንሁን፣ እናውራ። የፈለጋችሁትን ነገሮች ኮመንት ላይ ልጠይቁኝ ትችላላችሁ። ብዙ ይሄ ፐርሰናል ዲቨሎፕመንት የሴት ይለያል ብዬ አስባለሁ። ምክንያቱም ዩ ካን ሃቭ ኢት ኦል በት ኖት አት ሴም ታይም ይባላል አይደለ? የሆነ ስራዬ ላይ ብላችሁ 100% ፎከስ የምታደርጉበት ጊዜ ሊኖር ይችላል። ከዛ ሳታስቡት ደግሞ ፋሚሊ ከመሰረታችሁ ፋሚሊ ላይ የምታተኩሩበት ጊዜ ሊሆን ይችላል። ስፔሻሊ ልጆቻችሁ በጣም ትንሽ በሚሆኑበት ሰዓት ሙሉ ለሙሉ ለራሳችሁ ጊዜ መስጠት ኮምፈርት ብላ ላይ ሰጣችሁ ይችላል። ኢቨን ልጆቻችሁን የሚይዝላችሁም ሰው ምናምን ቢኖርም የሆነ ኤቭሪ ሚኒት ነው ዲቨሎፕመንታቸው የሚቀየረው ማለት ይቻላል። እና እሱን ኤክስፒሪየንስ ማድረግ ልትፈልጉ ትችላላችሁ እና ልጆቻችሁ ላይ ፎከስ ማድረግ ያለባችሁ ጊዜ ሊኖር ይችላል እና በዛ ሰዓት ሙሉ ፉሊ ሳቲስፋይድ ላትሆኑ ትችላላችሁ በህይወታችሁ። እሱን እንዴት ማለፍ እንችላለን የሚለውን ለን ቦዲ ቼንጆች አሉ፣ ሳይኮሎጂካል ቼንጅ አለ እና ከሴት አንጻር የሴት ፐርስፔክቲቭ ከፈለጋችሁ ህይወት ላይ እሱን እናያለን። እና ፋሚሊ ሆኑ። ኔክስት ዊክ እንገናኛለን። ባይ ባይ።